የሰሞኑ ስጋት ትራምፕ አጠፋሁት የሚሉት የኢራን ሚሳኤል ከመካከለኛው ምስራቅ አልፎ ጅቡቲ የሰፈረውን የአሜሪካ ጦርን ይጎበኝ ይሆኖ የሚል ነው። 4,000 የአሜሪካ ወታደር ትንሽቱ አፍሪቃዊት ሀገር ውስጥ ሰፍሯል። ትራምፕ ግን የኢራንን የወደፊት መሪን እንደሚሾሙ እያስታወቁ ነው። ትራምፕም ጠቅላይ ሚኒስትር ቢንያሚን ኔታንያሁም በተገደሉት የኢራን ላዕላይ መሪ በአያቶላህ አሊ ሁሴን ኻሜኔይ ምትክ የሚመረጥ ማንኛውንም መሪ ከነመራጮቹ ለመግደል እየዛቱ ነው። የኢራን የፖለቲካና የጦር መሪዎች እጅ እንዲሰጡ ሲዝቱም ነበረ። ፋርስ እጅ መስጠት አያውቅም ይላሉ ቴህራኖች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በቀደም እንዳሉት ደግሞ ኢራን እጅ መስጠት አይደለም ተኩስ እንዲቆም እንኳን አትፈቅድም። ሰዎች ተገድለዋል፣ አካባቢዎች ወድመዋል እና አሁን እንደገና ተኩስ አቁም እንዲደረግ ይጠይቃሉ። ይህ አይሰራም። ጦርነቱ ለዘላቂ መቆም አለበት። እዚያ ጋር ካልደረስን ታውቃለህ፣ ለሕዝባችን ስንል ለደህንነታችን ስንል ለመቀጠል እንገደዳለን። ዶናልድ ትራምፕና ቢንያሚን ኔታንያሁ ቴህራን ቤተ መንግሥት የሚዶሉትን አሻንጉሊት ሲያፈላልጉ የኢራን ባለሙያዎች ምክር ቤት የሟቹን አያቶላህ የአሊ ሁሴን ኻሜኔይ ሁለተኛ ወንድ ልጅ ሙጅታባ ሁሴን ኻሜኔይን ለሀገሪቱ ላዕላይ መሪነት ሾመ። የመካከለኛው ምስራቅ የፖለቲካ ጉዳዮች አጥኚ አሌክስ ቫታንካ እንደሚሉት ፋርሶች በጦር ሜዳውም ሆነ በፖለቲካው መስክ ትራምፕን እምቢኝ እያሉ ነው፣ ያውም በትልቁ። ነጋሽ መሐመድ ነኝ። ቸር ያሰማን።